የ11ኛው ጉማ አዋርድ አሸናፊዎች ዝርዝር 1 ምርጥ ተዋናይት ቃልኪዳን ጥበብ ትዝታ 2 ምርጥ ተዋናይ ናታይ ጌታቸው ጥቁር አደይ 3 ምርጥ ተዋናይ አማኑኤል ሀብታሙ አፊኒ 4 የተመልካች ምርጫ ባለክራር 5 ምርጥ ዳይሬክተር ፍጹም ካሳሁን ጥቁር አደይ 6 ምርጥ ፊልም ጥቁር አደይ 7 ምርጥ ድምፅ ሀብታም አዲስ አፊኒ 8 ምርጥ ኤዲተር ዳንኤል አንማው ትዝታ 9 ምርጥ ስኮር ስማገኘው ሳሙኤል አፊኒ 10 ምርጥ ማጀቢያ ሙዚቃ ኤደን አይሸሹ ፍጹም ካሳሁንና አብነት አጎናፍር ጥቁር አደይ 11 ምርጥ ሲኒማቶግራፈር ኤልያስ ተስፋዬ 6 ሰዓት ከሌሊቱ 12 ምርጥ ሜካፕ ዝናዊት ዘርጋባቸው አፊኒ 13 ምርጥ የፊልም ጽሑፍ ፍጹም ካሳሁን ጥቁር አደይ 14 ተስፋ የተጣለባት ተዋናይት ክላራ ሙሉጌት 2 ቅጣት 15 ተስፋ የተጣለበት ተዋናይ ሳሊም አብዱራህማን ለፍትህ 16 ምርጥ ተዋናይት ማርታ ጎይቶም 6 ሰዓት ከሌሊቱ የሕይወት ዘመን ተሸላሚ ፍቅርተ ጌታሁን እና ወለላ አሰፋ የሃርሜላ ተሸላሚ ወይዘሮ ወሰኔ ኃይሉ ምርጥ አጭር ፊልም በማን አይን አሸናፊ መስፍን ከ16ቱ 5ቱን አዋርድ በመውሰድ ጥቁር አደይ ፊልም ከፊት ይገኛል። አፊኒ 4 በመውሰድ ይከተላል። ትዝታ እና 6 ሰዓት ከሌሊት ደግሞ 2 አዋርድ በማሸነፍ ሦስተኛን ይዘዋል። ስለ ተከታታይ ድራማ ከወራት በኋላ ጉማ ኮሉሲ አዋርድ ኬ ብሎ ተከታታይ ድራማዎችን ብቻ እንደሚሸልም ገልጿል።